ሰራተኛ ሲባል በቃ ተራ አድርጎ የሚያይ ሰው አለ። የቤት ሰራተኛ ሲባል ተራ አድርጎ የሚያይ አለ። ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል። ነገ ልጅ ሰራተኛ ልትሆን ትችላለች። ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል። ብርጭቆ ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት፣ ሳህን ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት፣ ላ ኢላሃ ኢላላህ። አንተ ንጹህ ምግብ እየበላ ትርፍራፊ መስጣት ከሆነ አልኖርንም። ይሄ እስልምና አይፈቅደውም። እንዳትበላ አንተ ቀድማ አንተ ማድረግ የሚገባ ምንድነው? እቺ ልጅ በልታለች ብለን ለባለቤት መጠየቅ አለብን። እቺ ልጅ ቀድማ መብላት አለባት። ለምን? አላህ ነው እኮ አንተ ቤት ያመጣት። አላህ ነው አንተ ቤት ያመጣት። አላህ ደግሞ ነገሮችን ይገለባብጠዋል። የዘንድሮ ረመዳን የዛሬ ዓመት ረመዳን የነበሩት ወንድሞች ዘካ አሰልፎ የሚሰጡ ነበሩ። ወላሂ ግን የሚገርማችሁ የዛሬ ዓመት የነበራቸው ሰዎች ዘንድሮ ዘካ እየጠበቁ ነው። ሊቀበሉ ነው እኮ ሊሰጡ አይደል? ሊቀበሉ። ይሄን ነው የምንኮራበት ዱንያ። ነገሮች ይለዋወጣሉ። ይሄን ነው ሁላችን ማሰብ ያለብን።